አርዕስተ ዜና። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አውሮፕላን ማረፊያ 2500 አባወራዎች እንደሚነሱ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን ኮሚሽኑ ሰብሳቢ ለቢቢሲ ተናገሩ። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ገለጹ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው የአውሮፕላን ማረፊያ 2500 አባወራዎችን እንደሚያነሱ ገለጸ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባወራዎችን እንደሚነሱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናገሩ። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸውም እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀምር ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ በአቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀምር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። አዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ የአየር መንገድ በአመት 1110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግድ ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። ለአመታት በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይተዋል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያ የተለያዩ ማስፋፊያ ስራዎችን ሲከናወን ቢቆይም በአመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጀመሪያ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ አየር መንገድ 1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 190 ስኩዌር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት በ100,000 ስኩዌር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርመዋል። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርገው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ አገራት ከፍተኛ ክፍያና በነዳጅ ውጭ ምክንያት መሆኑን ገልጸዋል። የኢትዮጵያ አየር መንገድ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክና እየሰራ እንደሚገኝም ተገልጸዋል። ቢቢሲ አየር መንገዱ ከተለያዩ የአፍሪካ ሀገራት ጋር በሽርክና እየሰራ እንዲሁም የበረራ መስመሮቹ ከፍተኛ የሆነው በእነዚህ መስመሮች ላይ የበረራ ዋጋው ከፍተኛ የሆነው ለምንድን ነው ሲል ለአቶ መስፍን ጥያቄ አቅርበዋል። አቶ መስፍን አስተናጋጅ ሀገራት ከፍተኛ ክፍያ መጠየቃቸውን በመግለጽ አማካኙ የአፍሪካ የነዳጅ ዋጋ ከፍተኛ ነው ብለዋል። አክለውም በዚህ የተነሳ ከመካከለኛው ምስራቅ አውሮፓና እስያ ጋር ሲነጻጸር ከፍ ያለ መሆኑን በምክንያትነት ጠቅሰዋል። በሌሎች አካባቢዎች የማይደረገውና በአፍሪካ አየር መንገድ ላይ የሚጣለው ታክስም የቲኬት ዋጋውን ማናሩን ተናግረዋል።
አየር መንገዱ በባለፈው የበጀት ዓመት 7 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። ከ10 ዓመት በፊት በወጣው እቅድ መሰረት በዘንድሮ በጀት ዓመት 10 ቢሊዮን ዶላር ለማግኘት ቢያቅድም ገቢው 8 ቢሊዮን ዶላር እንደሚደርስ ተገምተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ለቢቢሲ ተናገሩ። ፕሮፌሰር መስፍን አርአያ ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎችን በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበረሰብ ተወካዮች መሳተፋቸውን ተገልጸዋል። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎችን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያ ተናግረዋል። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉትን ጥያቄዎች በአጀንዳነት ለኮሚሽን ያቀረበው በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት መሆኑን ለቢቢሲ ገልጸዋል። ፕሮፌሰር መስፍን አክሎም ታጣቂ ቡድን ያቀረበው አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ መሆኑን ጠቁመው በታጣቂ ቡድን የቀረበውን አጀንዳ አሁን ከመግለጹ ተቆጥበዋል። ታጣቂ ቡድኑ በርካታ ታጣቂዎችን ያሉት ነው ያሉት ፕሮፌሰር መስፍን አርአያ በክልሉ ውስጥ የሚንቀሳቀሱ የፋኖ ቡድን አካል አለመሆኑን ተናግረዋል። ለሀገራዊ ምክክር ኮሚሽኑ አጀንዳ አስገባ የተባለው ታጣቂ ቡድኑ ስለ ኮሚሽኑ ለማወቅ በተደረገው ሙከራ ማድረጉን የገለጹት ሰብሳቢው በመጨረሻ በኮሚሽኑ ላይ እምነት ስላደረባቸው በዚያ ምክንያት አጀንዳዎቻቸውን ልከዋል ብለዋል። በአማራ ክልል ውስጥ ከፋኖ ውጭ ራሳቸውን ችለው የሚንቀሳቀሱ በርካታ ቡድኖች አሉ ያሉት ሰብሳቢው ለኮሚሽኑ የምክክር አጀንዳ ያስገባው ታጣቂ ቡድን ፋኖ አለመሆኑን በእርግጠኝነት እንደሚናገሩ ለቢቢሲ ገልጸዋል። ከቢቢሲ የታጣቂ ቡድኑን ማንነት ተጠይቆ ፈቃደኛ ያልሆኑት ፕሮፌሰር መስፍን ማንነታቸውን መግለጽ የምንችለው ከእነርሱ ይሁንታን ስናገኝ ነው ብለዋል። ነገር ግን ታጣቂ ቡድኑ ማን መሆን እንዳይገለጽ አለመጠየቁን የጠቀሱት ሰብሳቢው እነሱ ስለማንነታቸው መግለጽ ከፈለጉ ግን ማድረግ እንደሚችሉ እንደተነገራቸው አስረድተዋል። ሀገራዊ ምክክር ኮሚሽኑ በአማራ ክልል በርካታ አጀንዳዎችን ማሰባሰቡን የተናገሩት ፕሮፌሰር መስፍን ከክልሉ አሁንም የተለያዩ ወገኖችን አጀንዳቸውን እያመጡ ገልጸዋል። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ገለጹ። የአሜሪካ ጦር በየመን የሁቲዎች ላይ በፈጸሙ የአየር ጥቃት የነዳጅ ማከማቻ ማውደሙን አስታወቀ። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችንና ገንዘቦችን ለመገደብ መሆኑን ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾቹ መካከልም በርካታ የሕክምና ባለሙያዎች ይገኙበታል ብለዋል። በሐሙሱ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የፈጸመውን ጥቃት ካጠናከረ በኋላ ነው። ሮይተርስ የዜና ወኪል የዩናይትድ ስቴትስ ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ አለመስጠታቸውን ዘግበዋል። በኢራን የሚደገፉ የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳ ብዙ የመርከቦች ኩባንያዎች ቀይ ባህርን መጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦችን የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ዓላማዎች ላይ የምትፈጽመው ጥቃት ጨምራለች። አማጺ ሁቲ ራሱን በኢራን የሚመራው የእስራኤል፣ አሜሪካና ሌሎች ምዕራባውያን አገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጠር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለውን ድጋፍ በይፋ ገልጸዋል። የሁቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያላቸው መርከቦች ላይ ቀይ ባህር ላይ እና በኤደን ባህረ ሰላጤ ላይ ጥቃት ያደረሰ ቆይተዋል። ይህንንም የሚያደርጉት ለፍልስጤም ያላቸውን ድጋፍ ለመግለጽ እንደሆነ ይጠቅሳሉ።
በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎችን ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን ፈጽመዋል። በአጽፋዊ የሁቲ አማጽያን ከእነዚህ ሀገራት ጋር ግንኙነት ያላቸውን የሌሎች ሀገራት መርከቦችን ኢላማ አድርገዋል እንዳያደረጉ ይገኛል። ሐማስ እስራኤል ያቀረበችውን የተኩስ አቁም ጥያቄ በይፋ ውድቅ አደረገ። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና የፍልስጤማውያንን እስረኞች እንዲፈቱ በምላሹ የተቀሩት እስራኤላውያን ታጋቾችን ለመልቀቅ ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋነኛ ተደራዳሪ ካሊል አልሃያ በቪዲዮ በሰጡት መግለጫ የኔታንያሁን የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋቾችን አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገልጹ ሲሆን ከነዚህ መካከል 24ቱ በህይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁምን ማድረግ ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲሉ ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣናት እቅዱን እንደማይቀበሉት ለቢቢሲ ጠቁመው ነበር። ኔታንያሁና መንግስታቸው ከፊል ስምምነቶችን ለፖለቲካ አጀንዳቸው መሸፈኛ አድርገው ይጠቀማሉ። ምንም እንኳን ሁሉንም እስረኞች መስዋዕትነት የሚያደርግ ቢሆንም ይህም ፈጽሞ ከምድረገጽ የማጥፋትና የረሃብ ጦርነታቸውን በማስቀጠል ላይ መሰረት ያደረገ ነው ሲሉ የሐማስ ዋነኛ ተደራዳሪ ሀያ ተናግረዋል። አክለውም ቡድኑ በእስራኤል የታሰሩ ፍልስጤማውያንን በእስራኤላውያን ታጋሾችን ለመለወጥና ጦርነቱን ለማቆም ድርድር ለማድረግ ዝግጁ ነው ብለዋል። ሐማስ ቀደም ሲል ጦርነቱን ለማቆም አጠቃላይ ስምምነትን ከግምት እንደሚያስገባ ተናግሮ የነበረ ቢሆንም ነገር ግን ሁለቱ ወገኖች ያንን የሚያመጣ የትኛውም አይነት ስምምነት ላይ አልደረሱም። የእስራኤል ዓላማ ሐማስን ሙሉ በሙሉ ትጥቅ ማስፈታትና ማጥፋት መሆኑን ይፋ አድርጋለች። ይህ በእንዲህ እንዳለ በርካታ ፍልስጤማውያንን በአየር ድብደባ በየቀኑ እየሞቱ ነው። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደገለጸው በቅርቡ የእስራኤል መከላከያ በፈጸሙ ተከታታይ ጥቃቶች በትንሹ 37 ሰዎች ሞተዋል ብለዋል። በአየር ጥቃቱ የደረሰን ኃይለኛ ፍንዳታ ተከትሎ ስደተኞች የተጠለሉበት ድንኳኖች በእሳት ከተያያዙ በኋላ ህጻናትን ጨምሮ በርካታ ፍልስጤማውያን መሞታቸውን በአልማዋሲ የሚገኙ የአይን እማኞች ተናግረዋል። አንድ ሰው ለቢቢሲ ጋዛ ላይፍ ላይን ፕሮግራም ሲናገር ወደ ውጭ ሲወጣ ከጎን ያለው ድንኳን በእሳት ተያይዞ አየሁ ብለዋል። የእስራኤል ጦር በጉዳይ ላይ ወዲያውኑ አስተያየቱን ባይሰጥም ስለ ጥቃቱ የወጡ ሪፖርቶች እየተመለከትኩ ነው ብለዋል። እስራኤል ቀደም ሲል ፍልስጤማውያን ከሌሎች የጋዛ አካባቢዎች ወደ አልማዋሲ እንዲሄዱ አስጠንቅቃም ነበር። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።